እንደምን አመሻችሁ። አርትስ ቲቪ ላይ ግሩም ኤርሚያስ ስለ ኢትዮጵያን እንደምን ትገልጻታለህ በሚለው ፕሮግራም ላይ አንዳንድ ነገር አስቀምጧል። በአብዛኛው ስለ ኢትዮጵያ የተገለጸው እኔም የምስማማበት ነው ያቀረበው ነገር። በእርግጥ ያው አንድ ያልተቀበልኩትና እንደ ሕጸጽ ብዬ የወሰድኩትን ነገር ላካፍላችሁ ወደድኩ። የእስልምና እምነትን እስልምና እምነት ተከታዮች እምነታችን ነው ብለው ስለሚቀበሉት አከብርላቸዋለሁ። ነገር ግን ሁለት የተለያዩ እምነቶች የክርስትናውን በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ከእስልምና እምነት ጋር ለማገናኘት የሞከረበት አንድ ፓርት ስላየው ምንድነው ነገሩ? የቅዱስ ያሬድንና አዛን ያለው ቢላልን ለማመሳሰል ሞክሯል። እኔ ግን ሁለቱ የሰማይና የምድር ያክል በጣም ርቀት ያላቸው ናቸው። በእርግጥ የተወለዱበት ጊዜ ተቀራራቢ ቢሆንም ያው ቅዱስ ያሬድ ከሱ በጣም የተለየ በርካታ ጉዳዮች አሉት። ምንድነው? አንደኛ ነገር ቅዱስ ያሬድ የተማረና በርካታ መጻሕፍት የጻፈ ነው። ከዛ ውስጥ ለመጥቀስ ያክል ድጓ፣ ጾመ ድጓ፣ ምዕራፍ፣ ዝማሬ፣ መዋሥዕት እነዚህ መጻሕፍቶች ጽፏል። ነገርን ነገር ያነሳዋል ይባላል አይደል? እንግዲህ ቅዱስ ያሬድ ሌላው ታላቅነቱ እንግዲህ በዓለም ላይ ከኖታ ጋር በተያያዘ የጣሊያን መነኩሴ ጉይዶ ዲ አሪዞ የሚባለው በ1000 ኤዲ አካባቢ ኖታን እንደፈለሰፈ ይነገርለታል። ከዚህም በኋላ ከዜማ ጋር በተያያዘ ጆሃን ሴባስቲያን፣ ፍሬዴሪክ ሾፐን፣ ፒዮትር ቲኮኖቪስኪ እና ሉድዊግ ቫን ቤትሆቨን፣ ወልፍጋንግ አማዴስ ሞዛርት፣ ሌሎችም እነዚህ ሁሉ በዓለም ላይ በፈጠሩት ዜማ በጣም የታወቁ ናቸው። ቅዱስ ያሬድ ግን ከነዚህ ሁሉ ቀድሞ የዜማ ምልክቶች ከነ ትርጓሜው ያዘጋጀ መሆኑ ሊታወቅ ይገባል። ይሄ አንድ ታላቅነቱ ነው ማለት ነው። ሰማይ ተከፍቶለት የሰማይ መላእክት እያዜሙ ባሳዩት መሰረት በአዋፋት ግዕዝ፣ ዕዝል እና አራራይ በእነዚህ በሶስቱ በርካታ ዜማዎች ዛሬ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት የሚጠቀሙበትን ዜማ መሰረት የሆነ ታላቅ ሰው ነው። አንዳንድ ጊዜ ስናመሳስል ስህተቶችን እንሰራለን። ይህን ጥንቃቄ ልንወስድ ይገባል። ተመልካችም ይህንን ስህተት ሊመለከቱ ዝም ብሎ ሊያልፈው ወይ ሊመለከቱ አይገባም። ቅዱስ ያሬድና ቢላል የተለያዩ ናቸው። ወደ ቢላል ስንመጣ ግን ቢላል በወቅቱ እንደ ባሪያ የነበረና በባርነት የተወለደ እንደሆነ ካገኘሁት ከኢንሳይክሎፒዲያ ላይ ያገኘሁት ያ ይነግራል። እዛ ላይ ያልተማረ መሀይም እንደነበረ ተቀምጧል እና ይሄ ነገር ትክክል እንዳልሆነ እንድታውቁት ነው።
በተጨማሪ ትንሽ አንድ የማስቀምጠው ነገር በእርግጥ አብዛኛውን ስለ ኢትዮጵያ ያቀረበው ጥሩና ትክክል ነው። ወደ ጥንት ቋንቋ ስንገባ ምንድነው ስለ ሳንስክራይት ወይም ደግሞ የጥንት የህንድ ቋንቋ እኔም አንድ በጻፍኩት መጽሐፍ ላይ እዛ ላይ አስቀምጨዋለሁ። ይሄ በ1500 ቢሲኢ የነበረ ቋንቋ ነው። ቀደምት ቋንቋ እሱ ሳይሆን በኢንሳይክሎፒዲያ ላይ ያገኙት የሱማሪያን ቋንቋ ከ3400 እስከ 3100 ቢሲኢ የነበረ በመቀጠል የኢጂፕሽያን የተቀመጠው 2690 እስከ 2600 ቢሲኢ ከዛ አካዲያን 2500 ቢሲኢ የነበረ ታሚል፣ ግሪክ፣ ቻይና፣ ሂብሩ፣ ሳንስክራይት። እንግዲህ ሳንስክራይት ቋንቋ ወደ 8ኛ ደረጃ ላይ ያለ ነው። እዚህ ላይ አሁን ቢያስቀምጠው በጣም ጥሩ ይሆን የነበረው ምንድነው እንግዲህ በርካታ የኢትዮጵያ ሊቃውንት ተመራምረው በደንብ የደረሱበት ለሌሎች ቋንቋዎች ፊደል መሰረትነት የሆነው የግዕዝ ቋንቋ እንደሆነ ሊታወቅ ይገባል። እነዚህ ሀገራት ቀድመው ሊያስመዘግቡ ሊያጽፉ የቻሉት የራሳቸው መንገድ ስለነበራቸው ነው። እነዚህ የኛ አባቶች ግን ቀደም ሲል የነበሩት አባቶች ከንቱ ውዳሴን ይጠሉ ስለነበረ ቀደምትነታቸውን እንኳን ስራ በመስራት ነው ያሳዩት፣ ሸፍነውት አልፈዋል። ሲል አሁን እኔም ባጠናሁት እስከ 20 የሚሆኑ ቋንቋዎች በደረጃ ተቀምጠው የኢንሳይክሎፒዲያ ላይ ወይም ደግሞ ጉግል ታደርጉም ተመሳሳይ ነው፣ እዛ ላይ ታገኙታላችሁ። ተቀምጦ እንመለከታለን። እዛ ላይ ግን የግዕዝ ቋንቋ አይታይም ወይም ተገልጾ አይታይም። ታዲያ ለምንድን ነው የኛን የብራና መጽሐፍቶች በርካታ ቅርሶች ከሀገራችን የወሰዱትን የሚመራመሩበት ሲል እዛ ላይ ብዙ እንደተጠቀሙበት ይነገራል፣ ይታወቃል። እችን ያደረጋትን ስህተት ትንሽ ጠቆም አድርጎ ለማለፍ ነው። ቢላልና ቅዱስ ያሬድ ሁለቱ የማይገናኙ የራሳቸው የሆነ ስብዕና የራሳቸው የሆነ ኳሊቲ ያላቸው ሰዎች በቤተ ክርስቲያናችን እጅግ ተወዳጅና ትልቅ ስፍራ ያለው ነው ቅዱስ ያሬድ። ለእስልምና እምነትም ቢላል የራሱ የሆነ ቦታ አለው። ግን እነዚህ ሁለቱ ሰዎች በጣም የተራራቀ ግንኙነት እንዳላቸው ለመጠቆም ነው። አመሰግናለሁ።